እኔ በእውነት እኔ አርሰናል የተባለ ክለብ እውነት ለመናገር በቃ እኔ እንደዚህ ያደረገን እያናደደን የሁሉ ጊዜ እንግዲህ በእኛ እድሜ ማለት ይቻላል ዋንጫ ሳይበላ ብዙ ነገር እያደረገን ግን በጣም ነው የምወደው። አሰቃይቶንም ምንም ብሎንም የደስታችን ምንጭ ነው ከነ ችግሩ አርሰናል ከነ ችግሩ እንግዲህ ከነ ቬንገር ጀምሮ ማየት የጀመርኩና በጣም የሚገርመኝ አሁን ሰሞኑ ኒውካስትል ሞቷል እኮ የለም ምንም በቃ ትንሽ ቲሞች ምናምን እያሸነፉት ያለ እንትን ግን ከአርሰናል ጋር ሲጫወቱ በቃ የሌለ ምናምን ኃይላቸውን ተጠቅመው ነው የሚጫወቱት እና የዛሬው ኳስ እውነት የሚያስጨንቅ ኳስ ነው የነበረው። ግን የዛሬ ቅያሪው የአርቴታ ሰርቷል። ሜሪኒዮና እነ ማርቲኔሊ ጥሩ ነበሩ። ጋብርኤል ግን ብራዚል እኮ እውነትም ደማሞች ናቸው። እኔ በጣም ነው የተደሰትኩት። እኔ አርሰናልንና የኢትዮጵያ ብሔራዊ ቡድንን ከደሜ ውስጥ ማውጣት አልችልም። በቃ እየተሸነፉ ማለት ነው። ሁሌ የኢትዮጵያ ብሔራዊ ቡድንም ሲጫወት ሁሌ በቃ ለምን ከማንም ጋር ይሆን ጉጉት አለኝ። አርሰናል ደግሞ ግን የተለየ ክለብ ነው። እንዴት አድርጌ ልግለጽላችሁ? ዛሬ ወይኔ ሽንታም ቡድን እኮ ነው ኒውካስትል። ሁሌ ፕሪሚየር ሊጉ ላይ ሁሌ የሚያበላሽብን የነበረው እሱ ነው። ዛሬ ግን ዋጋውን አገኝ። አስጨንቁን የጨረሰው። ለማንኛውም ኮንግራ ዘገነርሶች ደስ ብሎኛል። እውነት አርሰናልን በምክንያት ነው የምንወደው። በምክንያት የደስታችን ምንጭ ነው። ገነርስ ገና ይቀጥላል። ከበድ ያሉትን አሁን ጨርሰናል። አሁን ቀለል ያለ ነው፣ ወደፊት ነው። ሊቨርፑልም ተጀምሯል። በ2 ነጥብ ሆኗል ልዩነታችን። እንመጣለን ከፊት ቦታ የኛ አንደኛ ቦታ ነው። አንደኛ ነው። እኛ ከሌላ ጋር አናወራም። በቃ ሊቨርፑል ነው አሁን ትንሽ የሚፎካከረን ከሊቨርፑል። ይሄ ማሸነፍ ሞራሊቲ ምናምን የሌላቸው የሌላ ክለብ ከእነሱ ጋር አናወራም። በቃ ምንም እየተነሳ ህፃኑም ቲም ምንም ቲም እየቀጠቀጣቸው ስለሆነ ከኛ ጋር ማውራት አይችሉም። በቃ እነሱ አሁን ዝም ብሎ ተመልካች ነው። ስለዚህ ዘገነርሶች እንኳን ደስ አላችሁ። የሚገርም ነው ዛሬ ግን። ቴንኪዩ። ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ።